ሰላም ሰላም፣ እንዴት ናችሁ? ዛሬ አንዳንድ ካቶሊካውያን ወጣቶች በሶሻል ሚዲያ በተለይም ከፖፕ ፍራንሲስ የዓለም አብያተ የካቶሊክ ቤተክርስቲያን የበላይ ጠባቂ የሆኑት ከፖፕ ፍራንሲስ ሞት ጋር ተያይዞ ብዙ ሰዎች ያልተገባ የእምነቷን የሚያጠላሽ ነገር ሲናገሩ ሲሰሙ ብዙ ከፍቷቸዋልና፣ ነገር ግን እኔ አንድ ጥያቄ ልጠይቃችሁ። ብዙ ጊዜ ጓደኞቻችሁ ወይም ቤት ውስጥ ሊሆን ይችላል ማትስ የሚጠላ ሰው ገጥሟችሁ አያውቁም? ማትስም ብቻ አይደለም፣ ሌላ ሰብጀክትም ትምህርት ሌሎች ሰብጀክቶች የሚጠላ ሰው ገጥሟችሁ አያውቁም? ስለምን የሚጠላ ይመስላችኋል? ብዙ ጊዜ ጥላቻ የሚመጣ አንድ ነገር ካለማወቅ ነው። ማትስ የማይገባው ተማሪ ማትስ ይጠላል። በቃ ያችን ማትስ ስለማያውቃት ያችን ሰብጀክት ይጠላት፣ ወይም ደግሞ ሌላም ሰብጀክት የማያውቀው የማይረዳው የማይገባው ከሆነ ይጠላታል። ስለዚህ ብዙ ጊዜ በካቶሊክ ቤተክርስቲያን የሚነሱ ነገሮች ከእንደዚህ አይነት ነገር የተነሳ እንደሆነ ብዙዎቻችን መገንዘብ ይኖርብናል። ብዙ ጊዜ እንኳን ውጭ ያሉ ከእምነት ውጭ ያሉ ሰዎች እኛ በውስጥ ያሉት ራሱ ብዙ የማንረዳቸው ነገሮች አሉ። ምክንያቱም ቤተክርስቲያን የምታወራው ስለ ብልጽግና ሳይሆን ስለ ሰማያዊ ዓለም ነው። እቺ ቤተክርስቲያን ካቶሊካዊት ቤተክርስቲያን የ2025 ዓመተ ምህረት ዕድሜ ያላት ቤተክርስቲያን ነች። በዛ መዋቅር ውስጥ አንድም ዝንፍ ሳትል የመጣች ቤተክርስቲያን ብዙ ሂደት ያለፈች ውጣ ውረድ፣ ስደትን፣ የመንግስታት ክፋትን ያለፈች ቤተክርስቲያን በብዙ ውጣ ውረድ ያለፈች ቤተክርስቲያን ነች። ለዛ ነው ጸንታ ፈርም ሆና ያለችው የጸናች ቤተክርስቲያን የሆነችው። ስለዚህ እኛ ራሱ ብዙ የማንረዳቸው ነገሮች እንዳሉ እናምናለን። ልክ ያዕቆብ እንዳለው እምነት ማለት በዚህ ምድር የማናየው ነገር ግን ወደፊት አለ ብለን አምነን የምንኖረውና በተስፋ የምንኖረው ነው እንዳለው ያዕቆብ፣ እኛም በተስፋ የምንኖረው ብዙ ነገሮች አሉ። ሁሉም ተረድተን አይደለም። ስለዚህ እነዚህ ሰዎች ባለመረዳታቸው ባለማወቃቸው ስለ ካቶሊክ ቤተክርስቲያን ያላቸው ጥላቻ ብዙም ባንፈርድባቸው ጥሩ ነው። የቤተክርስቲያናቷ ጥልቀትና ስፋትም በዚህ መንገድም መረዳት ይቻላል ማለት ነው። ሌላው የእነዚህ ሰዎች አንድም ካለማወቅ ነው፣ አንድም ደግሞ አባቶቻቸው ከሰበኳቸው ስብከቶች አንጻር ነው። ብዙ ጊዜ በአንዳንድ ቤተክርስቲያን በአንዳንድ እምነት ተቋማት ካቶሊክን ጠል የሆኑ ስብከቶች፣ አስተምህሮቶች እኛ በጆሮችን ራሱ የምንሰማቸው በማጉሊያ ራሱ የሚወሩ እነዚህ የተሰበኩ ናቸው። ጥላቻ አላቸው። በዚህ መልክ የተሰበኩ ሊሆኑ ስለሚችሉ እነዚህንም መረዳት አባቶቻቸው ያስተማሯቸው ነገር ስለሆነ አባት ያስተማረ ነገር ሁሉ እውነት ነው ተበሉ አንዳንዴ ስለሚቀበሉ በዚህም ሊሆን እንደሚችል መረዳት አለብን ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በቃሉ እንዲህ ብሎ ነበር በአንድ ለሐዋርያቶቹ፣ የምድሩን ነገር ስነግራችሁ ካልተረዳችሁ የሰማዩ ነገር እንዴት ልትረዱ ትችላላችሁ ይላቸዋል ሐዋርያቶቹ። ቤተክርስቲያን የምታወራው ስለ ምድራዊ ነገር ስላልሆነ እነዚህ ሰዎች ባለመረዳታቸው የሚያደርጉ ነገር ስለሆነ እኛ ልንገነዘባቸው ይገባል። ሌላው እነዚህ ሰዎች እንደዚህ ያሉ ብሎ ጥላቻ መያዝ ሳይሆን ወይም ደግሞ ስለነሱ መጥፎ እንደነሱ መሆን ሳይሆን እኛ በፍቅር ነው። አሁንም በካቶሊካዊት የምትታወቅበት ትልቁ ምስሏ ስለ ሰው ያላት ፍቅር፣ ስለ ፍጥረት ያላት ፍቅር ነው። ሌሎችን በማቀፍ ነው። ያንን ካቶሊካዊ ሆዷን ነውና ሁሉንም የምታቀፍ መሆኗ ከስሟም አንጻር ካቶሊካዊት ከመሆኗም አንጻር። ስለዚህ ክርስቶስ እንዳለው የሚያደርጉት አያውቁምና ይቅር በላቸው እንዳለው እኛም በይቅርታ ነው ማለፍ ያለብን። መልካም ጊዜ። አመሰግናለሁ።